ባለቤቱ ነኝ። ማንም እንደሌለኝ ታውቃለህ። የምመጣው አንተን ብዬ ነው። ኧረ አታስቢ ሀቢብቲ። ከዚህ በኋላ ተመልሼ አረብ ሀገር የመስራት እቅድ የለኝም። እግሬም እያበጠ ነው። እድሜም እየሄደ ስለሆነ ትዳሬን ይዤ ነው መኖር የምፈልገው። ይኸውልሽ አንቺ ብቻ ነኝ እንጂ ተጋብተን ልጆቻችንን ወልደን አንቺ ልጆቹን ታሳድጊያለሽ፣ እኔ ስራዬን እሰራለሁ። የቤቱ ዕቃ ተሟልቷል አይደል? ሁሉም ተሟልቷል። አንቺ ብቻ ነው የቀረሽው። እሺ በቃ ይኸውልሽ ብቻ አንቺ የባጃጁ አላኪልኝ። የባጃጁን በዚህ 2 ቀን ውስጥ አስገባልሃለሁ። በዚህ 2 ሳምንት ውስጥ ደግሞ እመጣለሁ። ገብቻለሁ። መጣሽ ደግሞ ቻዝክ መጣች እንዴ? ደግሞ ቻዝክ በእናትሽ እንቺ አውራ እስቲ። አቤት ማን ልበል? አንቺ ባለቤቱ ነኝ። ምን ትዳር ልያዝ? ኧረ ተያት ብላሽ። እሺ ሰው ሲነግርሽ አልሰማ ብለሽ እሺ አሁን የት ልትኖሪ ነው እንዴ? ራሴን እስክችል አንተ ቤት አለው እንዴ? ወንድሜ ባለቤቴን ታውቂያት የለ እንዴ? ከ2 ቀን በላይ እኮ ሰው እንዲቀመጥ አትፈልግም። ላገባ እኮ ነው የሆነ ነገር አትልኪልኝም? ኧረ ወንድሜ ምንም እንዳያሳስብህ፣ ዋናው ብቻ አንተ ቤትህን ያዝልኝ። ለካ ለራስ መሆን ይቀድማል። ለካ ካለ ራሴ ማንም የለኝም። ደሞ እዚህ ምን እንሰራለን? ሰላም እንዴት ነው? ምን ታዘዝ? እናንተ ጋር ቤት ለመግዛት ነው የመጣሁት። ተመልሼ ወደ አረብ ሀገር ልሄድ ስለሆነ። እንዴ እህቴ ድጋሚ አረብ ሀገር ልትሄጂ ነው? እዛ ሆኜ አሁን የተወሰነ ገንዘብ ከፍዬ ያላችሁን ኦፕሽን ለማየት ነው የመጣሁት። ሳይቶቻችን የሚገኙት በአያት ጋርመንት፣ ሶማሌ ተራ፣ ፒያሳ እንዲሁም ደግሞ አድዋ 00 አካባቢ ላይ ነው የሚገኙትና እነዚህ መኖሪያ ቤቶች ከባለ 1 እስከ ባለ 3 መኝታ አሁን በጊዜያዊነት እየተሸጡ ይገኛሉ። እንዲሁም ደግሞ ሙሉ ለሙሉ ፊኒሺንጋቸው የተጠናቀቁ ሱቆችን አድዋ 00 ፊት ለፊት ላይ ማግኘት ይችላሉ ማለት ነው። አንድ ሰው 100% ክፍያ ከፍላለሁ ብሎ ካሰበ እኛ 30% እና 35% የሚደርሱ ቅናሾችን እንሰጠዋለን። የሰጠኸኝ አማራጮች ጥሩ ናቸው፣ ነገር ግን እኔ አቅም የለኝም። ይህ ትንሽ የገንዘብ ከፍዬ ባለ 1 መኝታ ካላችሁ ስመለስ የራሴ ቤት እንዲኖረኝ ነው የምፈልገው። ባለ 1 መኝታ 75 ካሬ እስከ 8,625,000 ብር ነው አጠቃላይ ክፍያ። እንደነገርኩሽ በ2 ዓመት ተኩል ጊዜ ውስጥ ቀስ እያልሽ እስከ 14 እስከ 15 ዙር በሚደርስ ክፍያ የምትከፍይበት አማራጭ ነው። እሱ 865,000 ብር አካባቢ ይሆንና ቀጣይ ክፍያዎችን ደግሞ እንደነገርኩሽ በፕሮግረስ የምትከፍይበት አማራጭ ይኖራል። ዋናው ወስጃለሁ የሚል ፊርማ ትፈርሚኛለሽ ማለት ነው። እሺ እንደዚህ ነው። ቀጣይ ለሱቅም ደግሞ እንገናኛለን ያስባል። እሺ አመሰግናለሁ። መሄድ እንችላለን። ለእቴ ግን አልችኩልሽ። ከዚህ በኋላ የማናችሁም ሀሳብ አያስፈልገኝም። ሄሎ ሰላም ጤና ይስጥልኝ። ከቴምር ሪል ስቴት ነበረ። አብሮ ይስጥልን። ግንባታው 2ኛ ፍሎር ላይ መድረሱን ላሳውቅሽና በውላችን መሰረት ቀጣይ ክፍያ መክፈል እንዳለብሽ ላስታውስሽ ብዬ ነው የደወልኩት። እሺ ከዛ በፊት ምን ላይ እንደደረሰ ሳይቱን ትልክልኝ ትችያለሽ? አዎ ኢሞ ላይ ላኪልኝ በዚህ ቁጥር። ኦኬ ይቻላል፣ በኢሞም ይቻላል፣ እልክልሻለሁ። ሄሎ ወንድሜ ልጄን የ3 ወር አልከፈልክም ብሎ አባረሩብኝ እኮ ምን እንደማድረግ ግራ ገባኝ። የመንግስት አስገባው።